ሰላም ሰላም የኢቲ ኦንላይን ቤተሰቦች እንዴት ናችሁልኝ? በዛሬው ፕሮግራማችን ከሁለት ወር በፊት ትዝካላችሁ ስለዚህ ፕላትፎርም ስለ ኳንተም ዋሌት እንዴት እንደምትሰሩ እንዴት መሳተፍ እንደምትችሉ ቪዲዮ ሰርችላችሁ ነበር እና ሜይ 8 ላይ ሊስት ይደረጋል ብለው ሜይ 8 ላይ ሊስት አድርገውታል። ፓንኬክ ስዋፕ ላይ ሊስት ተደርጓል። የገባችሁ ስዋፕ ማድረግ ትችላላችሁ፣ ዛው አፕሊኬሽኑ ላይ ማድረግ ትችላላችሁ። እነ ቢትጌት ላይ ምናምንም ይሄንን ኮንትራት አድሬስ ተጠቅማችሁ ኮፒ አድርጋችሁ ዛጋ ፔስት ብታረጉት አድሬሱን ይመጣላችኋል ማለት ነው። ስለዚህ የሰራነው እንዴት ነው ዊድሮ ማድረግ የምንችለው የሰጠን ኤስኤቲዩ የሚባል ቶክን ነው። እሱን ቶክን እንዴት አድርገን ወደ ኤቲዩ ቶክን እንቀየራለን። እንዲሁም የተለያዩ ጥያቄዎች አሉ። ቪዲዮ ከዚህ በፊት ስለሰራው እንዴት አድርጋችሁ እሱንም መስራት እንደምትችሉ ወይም መቀየር እንደምትችሉ የማሳያችሁ ይሆናል። እንደተለመደው ፕሊዝ ቪዲዮ ላይክ አድርጋችሁ ጀምሩት። እናንተ ቪዲዮ ላይክ ስታደርጉ ቪዲዮ ለብዙ ሰው እንዲደርስ ለኔ ይረዳኛልና ፕሊዝ ቪዲዮ ላይክ ያደረጋችሁ ጀምሩት። እኔ እዚህ ጋር ቀደም ብዬ ቪዲዮ ስለሰራውላችሁ እንዴት መስራት እንደምትችሉ አሳያችኋለሁኝ። ስቴክ ማድረግ ይኖርባችኋል። እኔ እዚህ ጋር ስቴክ ያረኩ አሳያችኋለሁ። እናንተ አድርጉ ያልኳችሁ አይደለም። እዚህ ጋር እንሞክራለን በሰብነው የተወሰነን ቢሆን ማውጣት እንፈልጋለን ነው የምትሉ ከሆነ ማድረግ ትችላላችሁ። ግን እዚህ ጋር ነው አርጉ ያልኩኝ የግድ አርጉ ያልኩ አይደለም። እንዴት ነው የምናደርገው ስላላችሁኝ አደራረጉን ነው የማሳያችሁ። ስለዚህ እዚህ ጋር እንደምታዩት ምን ማድረግ እንዳለባችሁ እዚህ ጋር ቴሌግራም ቻናላቸው ላይ ወደ 122000 ፎሎወር ያለው ቴሌግራም ቻናል አላቸው። እዛ ላይ ሼር አድርገዋል። ስቴክ ለማድረግ እንደምታዩት USDT BNB ወይም TRX ዲፖዚት አድርጋላችሁ። ዲፖዚት ካደረጋችሁ በኋላ ለ6 ቀን ነው ስቴክ የምታደርጉት። ኤቲዩን ስቴክ ታደርጋላችሁ። እሱን አፕሊኬሽኑ ላይ ገብተን ሙሉን አሳያችኋለሁኝ። እሱን ስቴክ ካደረጋችሁ በኋላ በየ6 ቀኑ ነው የሚሰጣችሁ ማለት ነው። እና ስቴክ ለማድረግ ሚኒመም 50 ኤቲዩ ያስፈልጋችኋል። ኤቲዩን እዛው አፕሊኬሽኑ ላይ ነው የምትገዙት። እነዚህን ዲፖዚት ታደርጉና ከነዚህ ከሶስት ባንዱ ትገዙታላችሁ። ይሄንን እንዴት እንደምትገዙት ማሳያችኋለሁኝ። እና እንደምታዩት አውቶማቲካሊ አንሎክ 6% ይላል። 6%ቱ በየ6 ቀኑ ይለቀቅላችኋል። በ30 ቀን እስከ 30% ይለቀቅላችኋል ማለት ነው። በየ30 ቀኑ ሲለቀቅላችሁ ደግሞ የሚደረገው አሁን ያላችሁ ኤስቲዩ ለምሳሌ በ6 ቀን 100 ኤቲዩ ከተለቀቀላችሁ ከዚህኛው ካላችሁ ከኤስቲዩ ላይ ይቀነስና ዛ ኤቲዩ ላይ ይጨመራል ማለት ነው። ስለዚህ እንደዛ ነው እየተደረገ የሚለቀቅላችሁ። ስለዚህ ወደ አፕሊኬሽኑ እንሂድና ላሳያችሁ። አፕሊኬሽኑን ስከፍቱት በዚህ መልኩ ነው የሚመጣላችሁ። እዚህ ጋር የሰራነው አብዛኞቻችን የመጣልን እዚህ ጋር ኤስኤቲዩ የሚለውን ቶክን ነው የተሰጠን። ኤርድሮፕ ቶክን ይሄንን ነው ስቴክ አድርጋችሁ ኤቲዩን ስቴክ ታደርጉና ከዚህ ከኤስኤቲዩ እየተቀነሰ ወደዚህኛው ይገባላችኋል ማለት ነው። ስለዚህ እዚህ ጋር የተጨመሩ አዳዲስ ነገሮች አሉ። አፕሊኬሽኑን አፕዴት አድርጉት። ዛው ቴሌግራም ቻናላቸው ላይ አፕዴት የተደረገውን ፋይል ለቀውታል ወይም ደግሞ ሳይታቸው ላይ ሄዳችሁ አፕዴት ማድረግ ትችላላችሁ። እዚህ ጋር C2C የምትል ነገር አለች እንደምትዩት የምንገዛው እዚህ ጋር ነው። እዚህ ጋር ለመግዛት መጀመሪያ ዲፖዚት ማድረግ አለብን። TRX ወይም USDT የፈለጋችሁትን ዲፖዚት ማድረግ ትችላላችሁ። ለምሳሌ እዚህ ጋር እንደምታዩት USDT ያለ TRX አለ። የምትፈልጉትን ትመርጣላችሁ። ለምሳሌ TRX ማስገባት ከፈለግን ይሄን TRX የሚለውን ነካና እዚህ ጋር ሪሲቭ የምትለውን ትነኳታላችሁ። እሷን ስነኳት በዚህ መልኩ ይመጣላችኋል። የTRX አድሬስ ይሰጣችኋል። እቺን አድሬስ ኮፒ ታረጋላችሁ። ኮፒ ካረጋችሁ በኋላ ወደዚህ ታስገባላችሁ ወደዚህ ፕላትፎርም ለመላክ። አሁን ለምሳሌ TRX አድሬስ ነው የወሰዳችሁት። እዚህ ከሲዋሌት ነው የምልከው። አሁን ለጊዜው ሲዋሌት አከፋፈት ካላያችሁ ካላወቃችሁ አከፋፈት ከዚህ በፊት የሰራው ቪዲዮ አለ ቼክ ማድረግ ትችላላችሁ። USDTያችሁን ወደ TRX ስዋፕ የሚለው ላይ ገብታችሁ በቀላሉ ስዋፕ ማድረግ ትችላላችሁ። የሚከብዳችሁ አይመስለኝም። ለመላክ ከፈለጋችሁ ለምሳሌ ሴንድ የምትለውን እንካ። ሴንድ የሚለውን ስነካ በዚህ መልኩ ይመጣላችኋል። TRX ነው መላክ የፈለግነው። ስለዚህ USDT የሚለውን አንድ ጊዜ እንነካና TRX እናደርገዋለን። እኔ እንደምታዩት እዚህ ጋር TRX አለ ባላንስ ላይ። ስለዚህ እንደምታዩት TRC20 የምትለውን ትመርጣላችሁ። እሱን ከመረጣችሁ በኋላ እዚህ ጋር ይመጣላችኋል እንደዚህ ማለት ነው። ስለዚህ ሁሉንም እንላከውኛ እንደዚህ ሁሉንም ሰሌክት እናደርግለታለን። እናንተ የሚያስፈልጋችሁ 50 ኤቲዩ ነው። 50 ኤቲዩ ወደ 16-17 USDT ይመስለኛል አሁን ባለበት ዋጋ። እንደዚህን ከመረጣችሁ በኋላ ኔክስት የምትለውን እንነካለን። ኔክስት የሚለውን ስነኩ አድሬስ አስገቡ ይላችኋል። ከዛ ኮፒ ያደረጋችሁትን አድሬስ እዚህ ጋር ፔስት ታደርጋላችሁ ማለት ነው። ደብል ቼክ አድርጉት። አድሬሱን እዚህ ጋር ፔስት ካደረጋችሁ በኋላ በዚህ መልኩ ይመጣላችኋል። ሴንድ ነው የምትለውን ትነካላችሁ። ፓስወርዳችሁን ታስገባላችሁ ይልክላችኋል። ስለዚህ እዚህ ጋር እንደምታዩት ወደ 158 TRX ልክ ያለውኝ ማለት ነው። ይሄንን ደን የሚለውን ነካዋለን። ከላካችሁት ከተወሰነ ደቂቃ በኋላ ወደዚህ ወደ ዋሌታችሁ ይገባላችኋል ማለት ነው። እንደምታዩት አሁን ለጊዜው 0 ነው ያለን TRX 0 ነው የሚለው። ስለዚህ ይሄንን ሪፍሬሽ እያደረግን እንጠብቃለን። እንደምታዩት ገብቶልናል 157 TRX የላክ ነው ወይም ደግሞ 41 USDT አካባቢ ገብቶልናል ማለት ነው። ስለዚህ በዚህ መልኩ ዲፖዚት ታደርጋላችሁ። ካደረጋችሁ በኋላ እዚህ ጋር C2C የምትላለች እዚህ ጋር እሷን አንድ ጊዜ እንነካታለን። እሷን ከነካችኋት በዚህ መልኩ ይመጣላችኋል።
ባይ እና ሴል የሚል ነገር አለ እኛ ባይ ነው ማድረግ የፈለግነው ስለዚህ እዚህ ጋር ይሄንን ባይ የሚለውን አንድ ጊዜ እንነካለን የተለያዩ ፕራይሶች አሉ እናንተ እዚህ ጋር የተመቻችሁን ትመርጣላችሁ ማለት ነው ለምሳሌ ይሄንን ባይ የሚለውን እንነካዋለን ይሄንን ስነኩት በዚህ መልኩ ይመጣላችኋል እዚህ ጋር እንደምታዩት USDT ላይ ነው ያለው ስለዚህ ይሄንን TRX ላይ እናደርገዋለን አንድ ጊዜ እንንካና TRX ላይ እናደርገዋለን ስለዚህ እንዳለ በሁሉም እንግዛ ለምሳሌ ይሄንን ማክስ የሚለውን እንንካው ማክስ የሚለውን ስንነካው እንደምታዩት በዚህ መልኩ ይመጣላችኋል ወደ 112 የሚሆን ATU ይገዛልሃል ይያለኝ ነው ይሄኛው ስለዚህ ኮንፊርም እለዋለሁ ኮንፊርም የሚለውን ስትነኩ ኮንፊርም የሚለውን ስንነኩ እንደምታዩት ኦርደር ኮምፕሊትድ ብሎናል 112 ATU ሰጥቶኛል ማለት ነው ስለዚህ ይሄንን ገዛሁኝ ባክ የምትለው ነካለው እመለሳለሁኝ ማለት ነው እዚህ ወደ ዋሌታችሁ ስትመለሱ እንደምታዩት እዚህ ጋር ATU የሚለው ላይ ወደ 112 ATU ሰጥቶኛል ማለት ነው እንዴት አድርጋችሁ ይሄንንም ዊዝድሮ ማድረግ እንደምትችሉ አሳያችኋለሁ ይሄንን ከሰጣችሁ በኋላ ምንድነው የምታደርጉት እዚህ ጋር ATS የምትል ነገር አለች እሷን አንድ ጊዜ ንኳት እሷን ስንኳት በዚህ መልኩ ይመጣላችኋል እዚህ ጋር ATU የሚል ጆይን የሚል አለ ጆይን የሚለው እንንካው ሱስነኩት በዚህ መልኩ ይመጣላችኋል እዚህ ጋር ያላችሁን ባላንስ ያሳያችኋል ከፈለጋችሁ ሁሉንም ማድረግ ትችላላችሁ የተወሰነ ማድረግ ትችላላችሁ እንደምታዩት በዚህ መልኩ ይመጣላችኋል ስለዚህ አሁን ይሄንን ማክስ እንበለው ሁሉንም እናደርገዋለን ከዛ ጆይን የምትለውንችን እንነካለታለን ማለት ነው እዚህ ጋር እንደምታዩት ኤስቲሜትድ መንዝሊ ሪተርን ብሎ እንደምታዩት በወር እስከ 33.68 ATU ማስለቀቅ ትችላለህ በዚህ ፕራይስ ይያለ ነው ብዙ ስቴክ አደረጋችሁ ብዙ ታገኛላችሁ ነው ስለዚህ ጆይን የምትለውን እንካት ጆይን የምትለውን ነካታለን እንደምታዩት ሰክሰስፉሊ ፓርቲሲፔት ብሏል ማለት ነው ይሄንን ደን የሚለውን እንነካዋለን ስለዚህ እዚህ ላይ ፓርቲሲፔት አደረግን ማለት ነው በዚህ መልኩ ስለዚህ እዚህ ጋር ይቺን የሂስትሪ ምልክት ነገር አለች አንድ ጊዜ ከነካችኋት እዚህ ጋር ያሳያችኋል ማለት ነው እንደምታዩት እዚህ ጋር 112 ሪዋርድ ታይም ምናምን የሚል ነገር አለ ስቴክ አድርገናል ማለት ነው እዚህ ጋር ሪዲም የምትላለች ሪዲም የምትለውን ከነካችኋት እዚህ ጋር ፓስወርዳችሁን አስገቡ ይላችኋል ፓስወርዳችሁን ስታስገቡ እንደምታዩት ሪዲምሽን ሰክሰስፉል ይለናል ማለት ነው አሁን ሪዲም ያደረኩት ዊዝድሮ ማድረግ ምናልባት ከፈለጋችሁ ወይም ደግሞ አሁን ስቴክ አድርጋችሁ ካልተመቻችሁና ዊዝድሮ ማድረግ ከፈለጋችሁ ይሄ ነገር አይመቸኝም ብሬ መልሽ ማውጣት ከፈልጋለሁ ካላችሁ ሪዲም ታደርጉታላችሁ ከዛ እንደምታዩት ሪዲምሽን ሰክሰስፉል ይላችኋል ማለት ነው ATU will be automatically transferred to your wallet ይያለን ነው ስለዚህ ይሄን ደን የሚለውን እንነካለን ከዛ ተመለሱና ወደ ዋሌታችሁ ሄዳችሁ ሪፍሬሽ ስታደርጉት እንደምታዩት ATUአችሁ እዚህ ጋር ተመልሶ ይመጣላችኋል ማለት ነው ATU እዚህ ላይ ይገባልን ይሄንን አሁን ዊዝድሮ እንዴት ነው የምናደርገው ወደሚለው እንሂድ ወይም ደግሞ እናንተ ስቴክ አድርጋችሁ ATU ከሰጣችሁ በኋላ እንዴት ነው የምታወጡት ወደሚለው እንሂድ እዚህ ጋር C2C የምትለውን ትነኳትና በድጋሚ እዚህ ጋር ሶስት ነገሮች አሉ C2C ታስክ እና ኤክስፕረስ የሚለውን ትነኩታላችሁ እሱን ስነኩት በዚህ መልኩ ይመጣላችኋል እዚህ ጋር እቺን ቼንጅ እናደርጋታለን እንደዚህ ታደርጓትና ATUን ወደ TRX ከፈለጋችሁ ደግሞ ቀስቷን ነክታችሁ ወደ USDT ማድረግ ትችላላችሁ ከዛ ይሄንን ማክስ የሚለውን እንንካው ማክስ የሚለውን አንድ ጊዜ እንነካዋለን ከዛ ኮንፊርም ኤክስቼንጅ የሚለውን እንነካለን እንደምታዩት 41 ነጥብ ምናምን USDT ይሰጣል ነው እያለኝ ያለው ስለዚህ ኮንፊርም እለዋለሁ ኮንፊርም ስትሉት በዚህ መልኩ ይመጣላችኋል በድጋሚ ኮንፊርም ትሉታላችሁ የተወሰነ ፊ ይቆርጣል ከዛ እንደምታዩት ኤክስቼንጅ ሰክሰስፉል ብሎናል ሪተርን የምትለውን ነካና ወደ ዋሌታችን እንመለሳለን ወደ ዋሌታችሁ ተመለሱ እንደምታዩት ATUን ወደ USDT ቀይሮልናል ማለት ነው ስለዚህ ይሄንን USDT ዊዝድሮ ማድረግ ከፈለግን እንደተለመደ ይሄንን አንድ ጊዜ ተነኩትና ትራንስፈር የሚል አለ እዚህ ጋር ትራንስፈር የምትለውን አንድ ጊዜ እንነካታለን በዚህ መልኩ ይመጣላችኋል USDT TRC20 ያለ ነው ስለዚህ USDT TRC20 ኔትወርክ አድሬሳችሁን አምጣችሁ እናንተን እዚህ ጋር ታስገባላችሁ ካረጋችሁ በኋላ እዚህ ጋር አምጣችሁ አድሬሳችሁን ታስገባላችሁ እዚህ ጋር ምን ያህል ነው የምታወጡት ይያልን ነው ኦል እንበለው ሁሉንም እናወጣዋለን እንደምታዩት አሁን የምናወጣው ይሄን ያህል ነው 41.1 ምናምን USDT ማለት ነው ስለዚህ ኮንፊርም የምትለውን ነካለን በድጋሚ ኮንፊርም ትሉታላችሁ እንደምታዩት ኔትወርክ ፊ አንድ ይቆረጣል ይያለ ነው አንድ USDT ለኔትወርክ ፊ ይቆረጣል ይያለ ነው ስለዚህ እሱ ከተቆረጠ ኦልሞስት ወደ 40 ምናምን USDT ይደርሰናል ማለት ነው ኮንፊርም እንለዋለን ከዛ ፓስወርዳችሁን ታስገባላችሁ ፓስወርዳችሁን ካስገባችሁ በኋላ እንደምታዩት ትራንስፈር ሰክሰስፉል ይለናል ማለት ነው እንደምታዩት ቺና አንደርስታንድ የምትለውን ነካታለን ማለት ነው ስለዚህ እንደምታዩት ይሄ ተልኳል ማለት ነው ትንሽ ሎድ ያደረገ ነው ከተወሰኑ ደቂቃዎች በኋላ ይሄ ዊዝድሮ ያደረጋችሁት ወደ ዋሌታችሁ ይገባላችኋል ስለዚህ አሁን ያሳዩአችሁ ይወጣል አይወጣም የሚለውን ቼክ ለማድረግ ነው እዚሁ አብረን እናያለን ይገባል አይገባም የሚል ይሄ ቅድም የላክነው ነው
እዚህ ላይ ሲገባ አብረን የምናየው ይሆናል ማለት ነው። ትንሽ ደቂቃም ሊወስድ ይችላል እና በዚህ መልኩ ዊዝድሮም ማድረግ ትችላላችሁ። ስቴክ አድርጋችሁም ማስቀመጥ ከፈለጋችሁ ቁጭ አድርጋችሁ ሲሰራ የሚያተርፍላችሁን ትርፉን ቀስ እያላችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። ያው ከዚህ በፊት ቪዲዮ ስለሰራሁኝ እንዴት አድርጋችሁ ማድረግ እንደምትችሉ አሳየን እያላችሁ ብዙዎቻችሁ ስለጠይቃችሁኝ ነው። እስኪ ሪፍሬሽ እያደረግን እንጠብቀዋለን። እሺ ጋይስ ከ1 ደቂቃ በኋላ እንደምታዩት ኖቲፊኬሽን ደርሶኛል። ይሄው 40 USDT ገብቶልኛል ማለት ነው። 40.105 አንዷ ተቀንሳ 40 USDT በዚህ መልኩ ገብቶልኛል። በዚህ መልኩ ዊዝድሮ ማድረግ ትችላላችሁ እና እንደዚህ አድርጋችሁ ስቴክ አድርጋችሁ ማውጣት የምትችሉ በዚህ መልኩ ነው። ስለዚህ በድጋሚ መስራት ከፈለጋችሁ መልሳችሁ እዚህ ጋር ታስገቡና TRX ወይ USDT ኮንቨርት አድርጋችሁ ወደ ATU ትቀይሩታላችሁ። ወደ ATU ከቀየራችሁት በኋላ እዚህ ጋር ገብታችሁ ስቴክ ታደርጉታላችሁ። በየ6 ቀኑ የሚለቀቅላችሁን እሱን ዊዝድሮ ማድረግ ትችላላችሁ። ወይም አንድ ጊዜ አስለቀቃችሁም የተለቀቀው ካልተመቻችሁም ያላችሁን አማውንት አሁን ባሳያችሁ መልኩ ዊዝድሮ ማድረግ ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑልኝ።